አሁን እኔ መጣው እሺ አንተ ጋር እሺ ከዛ በኋላ የ3 ብር ላንተ ለድርጅቱ የእውቀቱን የፎርሙን የምኑን ከፈልኩ ከዛ ደግሞ የኮቴ ከፈልኩ ለአሜሪካ ኤምባሲ እንደ ኤምባሲው ከዛ በኋላ ፎርሙን ሞላው ግን ቪዛው ይሰጠኛል ወይ ነው በጣም ጥሩ ጥያቄ አሁን መጣ የትኛውም ሀገር ላይ ቪዛ ለማመልከት የመጀመሪያው መስፈርት ምን መሰለ ሰውየው ተመልሶ እንደሚመጣ ወይም ለቪዛው ለሚያመለከተው ቪዛ ካታጎሪ ብቁ መሆኑን ማስረዳት ወይ ማሳመን መቻል ነው እዚህ ጋር ነው የሚመለሰው ለምሳሌ ተማሪ ቪዛ አመልካች ከሆነ ገንዘብህ አትለውም ባንክ ስቴትመንትን አሳየኝ አትለውም ኢንዲቪጁዋሊ የት ሀገር ሄደሃል ብላ አትጠይቀው አገባሁ የወለድኩ አትለውም one and only thing ልጁ ሊማር ነው የሚፈልገው እዚህ ሀገር ሃይ ስኩል አጠናቋል ወደ ዩኒቨርሲቲ ሊሄድ ነው ዩኒቨርሲቲው አድሚት አድርጓል አላረጋህም ወይ ኦኬ ታዲያ ዩኒቨርሲቲው ምን ያህል ክፍያ ነው የሚያስከፍለው $20 $30 ይሄንን ከቨር ላይ ያደርግልህ የሚችል ስፖንሰር ኢሚዲየት ፋሚሊ ሜምበር አለ ወይስ የለህም ወይ ሶ የምትሄደው ኢንተርናሽናል ወደና ሀገር ነው እንግሊዝኛ ቋንቋ ወደሚነገርበት ሀገር ልትሄድ ነው ከተለያየ ዓለም የሚመጡ ተማሪዎች ጋር ልትገናኝ ነው ሌክቸሩ የሚሰጠው በእንግሊዝኛ ነው ሶ የእንግሊዝኛ ቋንቋ ክህሎት ብቃትስ አለ ወይስ የለህም ወይ እነዚህ ነገሮች ብቻ ፊልተር ያደርግና ሰውየው በዚህ ፍሬም ውስጥ ያያየ ነው ኢንተርቪው የሚያደርግ ጨረሰ ጎብኚ ስትሆን ደግሞ የጎብኚ ካታጎሪ ይኖረዋል ለብቻው ሶ ወደ ሀገር እንደምትመለስ ስራህ ምንድነው ምን እየሰራ ነው ያለው የግድ ግዙፍ ስራ ስለመሆን አይደለም ባይዘው ብዙ ሰው